spread at the point of the sword. In other words, Muhammad forced his religion on people's throat. The Quran says in Surah Nahl chapter 16 verse 43 and Surah Anbiya chapter 20 verse number 7, فَاسْأَلُوا أَهْلَ الذِّكْرِ إِن كُنتُمْ لَا تَعْلَمُونَ. وَلَقَدْ بَعَثْنَا فِي كُلِّ أُمَّةٍ رَسُولًا. ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? በእስልምናና በሌሎች ሃይማኖቶች በተለይም በክርስትና መካከል የሚደረጉ የሃይማኖት ንጽጽር ክርክሮች ኮምፓራቲቭ ዲቤትስ ዛሬ በዓለም አቀፍ ደረጃ ሆነ በሀገራችን ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ቀልብ የገዙ ትልልቅ ሁነቶች ሆነዋል። ብዙዎቻችን ታሪኩ የሚጀምረው በአህመድ ዲዳር ወይም በዶክተር ዛኪር ናይክ ይመስለናል። ነገር ግን ይህ ዘመናዊ የክርክር ሂደት ወደ ኢትዮጵያ እንዴት ገባ? በሀገራችን የሚዲያና የቲክቶክ አብዮት የፈጠሩት እነማን ናቸው? ከኡስታዝ ሳዲቅ መሐመድ እስከ ዛሬዎቹ የቲክቶክ ታዋቂ ተከራካሪዎች ድረስ ያለውን አስደናቂ ጉዞ በዚህ ቪዲዮ እንመለከታለን።